ሰላም ጤና ይስጥልኝ ውድ የጤና ቃል ቤተሰቦች እንደምን አላችሁ? ቻናላችን እንደሚታወቀው ጤናና ጤና ነክ የሆኑ መረጃዎችን ለእናንተ እያደረሰ ይገኛል። ለዛሬው ለእናንተ ይመጥናሉ ቆንጆ ናቸው ያልናቸውን ፕሮግራሞች አሰናድተን ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትሆኑ በአክብሮት እየጋበዝን የዛሬው የፕሮግራማችን ርዕስ እንግዲህ በ2025 ወይም ደግሞ በ2017 በዓለም ላይ በጣም የተለመዱ በሽታዎች ምንድን ናቸው? እነሱን በቤት ውስጥ እንዴት መቆጣጠር እንደሚቻል እንደዚሁም ደግሞ መቼ ዶክተር ጋር መሄድ እንዳለብን እና ምን አይነት መድኃኒቶችን መጠቀም እንደምንችል እንነጋገራለን። ይህ መረጃ በዓለም አቀፍ የጤና መረጃዎች ላይ የተመሰረተ ነው። ለተለየ ምክር ደግሞ ሁልጊዜ በአካል ዶክተር ጋር በመገኘት ምክር ማግኘት ያስፈልጋል ማለት ነው። እንግዲህ በ2025 ወይም ደግሞ 2017 በኢትዮጵያውያን አቆጣጠር በጣም የተለመዱ በሽታዎች ምንድን ናቸው የሚለውን እንመለከታለን። እንግዲህ በዓለም ላይ በሽታዎች ብዙ ሰዎችን ይጎዳሉ። በጣም የተለመዱት እንግዲህ አንደኛው የልብ ህመም ነው። የልብ ህመም በዓለም ላይ ቁጥር 1 ገዳይ ነው። እንደ ከፍተኛ የደም ግፊትና ኮሌስትሮል ያሉ ችግሮችን ያስከትላል ማለት ነው። ሁለተኛው የመተንፈሻ አካል በሽታዎች ናቸው። እንደ ጉንፋን፣ አስም እና ኒሞኒያ ያሉ በሽታዎች በተለይ በኢትዮጵያ ተስፋፍተዋል ማለት ነው። እንደዚሁም ደግሞ የስኳር በሽታ ወይም ደግሞ ዲያቤትስ የምንለው ነው። የስኳር በሽታ በዓለም ዙሪያ ብዙ ሰዎችን ይጎዳል፣ በተለይ በመጥፎ አመጋገብና የአካል ብቃት እጥረት ምክንያት ማለት ነው። እንደዚሁም ደግሞ ተላላፊ በሽታዎች የምንላቸው ናቸው እንደ ማሌሪያ፣ ቲቪ፣ ተቅማጥ በአፍሪካ እንደ አህጉር እነዚህ የተስፋፉ ናቸው ማለት ነው። ታዲያ ለእንደዚህ አይነት ህክምናዎች ወይም ለእንደዚህ አይነት በሽታዎች የቤት ውስጥ ህክምና ሆም ትሪትመንት ምን አለ የሚለውን በምናይበት ጊዜ ቀላል ምልክቶችን በቤት ውስጥ መቆጣጠር ይቻላል። ለምሳሌ ለጉንፋንና ትኩሳት ብዙ ፈሳሽ ወይም ደግሞ ውሃዎችን ውሃ መጠጣት ያስፈልጋል። ማርና ዝንጅብል ያለበትን ሻይ በደንብ አፍልቶ መጠጣት ያስፈልጋል እና በቂ ረፍት በማድረግ ከእንደዚህ አይነት በሽታ ልንድን ወይም ደግሞ ረፍት ልናገኝ እንችላለን ማለት ነው። ሌላኛው ለሆድ ችግር ነው። ቀለል ያለ ምግብ መመገብ እንደዚሁም ደግሞ ንጹህ ውሃ መጠጣት ያስፈልጋል ማለት ነው። ለጤናማ ልብና ስኳር ደግሞ ሽምብራ፣ አትክልት እንደዚህ አይነት ፍራፍሬዎችን መመገብ፣ ቀለል ያለ የእግር ጉዞ ማድረግ ይመከራል ማለት ነው። ለመተንፈሻ ችግሮች ንጹህ አየር ያለበት ቦታ መሆን እንደዚሁም ደግሞ ከጭስና ከአቧራም መራቅ ያስፈልጋል ማለት ነው። እንግዲህ እዚህ ላይ ማስታወስ ያለብን እነዚህ ለቀላል ምልክቶች ብቻ ሁኔታውን የምንቆጣጠርበት ናቸው። መቼ ዶክተር ጋር መጎብኘት ወይም ደግሞ ዶክተር ጋር መሄድ አለብን የሚለውን በምናይበት ጊዜ አንዳንድ ምልክቶች ወዲያውኑ የሕክምና እንክብካቤ ይፈልጋሉ። ለምሳሌ ትኩሳት ለ3 ቀናት ወይም ደግሞ ከዚያ በላይ ከቀጠለ የሕክምና ቦታ ሄደን ምርመራ ማድረግ ያስፈልገናል። የመተንፈሻ ችግር፣ የደረት ህመም ወይም ደግሞ ከባድ ራስ ምታት ካለ እንደዚሁም ተቅማጥ ወይም ደግሞ ማስታወክና ለረጅም ጊዜ ከቀጠለ የስኳር በሽታ ወይም ደግሞ የልብ ህመም ምልክቶች ከተባባሱ ወደ ህክምና ቦታ ዶክተር ጋር መሄድ ያስፈልጋል። ማንኛውም ያልተለመደ ወይም ደግሞ እየባሰ የሚሄድ ምልክት እንግዲህ በኢትዮጵያ ብዙ ምልክቶች ይባላል፣ ነገር ግን ጤናን አደጋ ላይ ስለሚጥሉ ችላ መባል የለባቸው ማለት ነው። ታዲያ እንደዚህ አይነት ቀለል ያሉ ወይም ደግሞ ከላይ ያነሳናቸው ህመሞች የሚመከሩ መድኃኒቶች አሉ ወይ ካልን እንዲሁ ቀለል ላሉ ምልክቶች ለህመምና ትኩሳት እንደ ፓራሲታሞል ያሉ መድኃኒቶችን ብንወስድ ጥሩ ነው። ነገር ግን መመሪያውን መከተል ወይም ደግሞ የመድኃኒት ባለሙያው ፋርማሲስቱ የሚሰጠንን መመሪያ መከተል ያስፈልጋል። ለጉንፋን ደግሞ የጉንፋን መድኃኒቶች አሉ፣ ምልክቶችን ያስታግሳሉ፣ ነገር ግን ከመጠን በላይ መጠቀም አያስፈልግም። ለተቅማጥ ደግሞ ህፃናትም ቢሆኑ ትልቅ ሰውም ቢሆን የወጣውን ፈሳሽ ORS በመጠቀም በውስጣችን ያለው የውሃ መጠን መሟጠጥን ይከላከላል ማለት ነው። እንግዲህ እዚህ ላይ ማስታወስ ያለብን መድኃኒት ከመጠቀም በፊት የፋርማሲስቱን ወይም ደግሞ የዶክተር ምክር መጠየቅ ያስፈልጋል ማለት ነው። አንቲባዮቲኮችን በተለይ ያለማዘዣ መጠቀም አደገኛ ስለሆነ እንደዛ ባይደረግ እንመክራለን ማለት ነው። እንግዲህ እንደማጠቃለያ በዛሬው ወይም ደግሞ በ2025 ወይም ደግሞ በ2017 የኢትዮጵያ አቆጣጠር ስለተለመዱ በሽታዎች የቤት ውስጥ ህክምናና መድኃኒቶች
ሀሳቦችን ተለዋውጠናል። እንግዲህ ቅድሚያ የሚሰጠው ነገር ከምንም በላይ የእናንተ ጤና ነውና ጤናችሁን ባለሙያ ጋር በመሄድ በማማከር መጠበቅ ያስፈልጋችኋል። በቤት ውስጥም እንቅስቃሴዎችን በማድረግና ጤናማ ምግቦችን በመመገብ በዓለም ላይ እየተስፋፉ ከመጡት በሽቶች ራሳችሁን መጠበቅ ያስፈልጋል። እንግዲህ ይህ መረጃ ለትምህርት ብቻ ነው። ለተለያየ ምክር ደግሞ የሕክምና ባለሙያዎችን በአካል ሄዳችሁ ማነጋገር ያስፈልጋችኋል ማለት ነው። ቪዲዮ ጠቃሚ ከሆነ ላይክ፣ ሰብስክራይብ በማድረግና አስተያየታችሁን ደግሞ ኮመንቱ ላይ በመጻፍ እንድታጋሩን ጠይቃለሁኝ። እናመሰግናለን። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸርን ሰንብቱ። ወዳችኋለሁኝ። መልካም ጊዜ ይሆንላችሁ።